Hello everyone, welcome back to our English lesson. Today we're going to learn common English mistakes that many learners make. By the end of this lesson, you will speak more naturally and confidently. Let's get started. ሰላም ጤና ይስጥልን እንዴት ናችሁ? የእንግሊዘኛ ቋንቋ ተከታታዮች በዛሬው የትምህርት ክፍል ደግሞ የምንማረው አዘውትረን የምንሰራቸው የእንግሊዘኛ ቋንቋ በስፒኪንግ ጊዜ የተለመዱ ስህተቶችና እርማቶቻቸውን በሚል ርዕስ ይሆናል። በመጀመሪያ ሃይላይቱን ልስጣችሁ። እንግሊዘኛ በምናወራበት ጊዜ ለምንድነው በምን ምክንያቶች ነው ምንሳሳተው የሚባሉትን ነገሮች ሃይላይቱን ልስጣችሁና ከዛ የምንሰራቸውን ስህተቶች እንቀጥላለን ማለት ነው። ወደ ትምህርታችን እንግባ ማለት ነው። አሁን ሃይላይቱን ስጣችሁ። እንግሊዘኛ ቋንቋ ስናወራ በተለይ በስፒኪንግ ጊዜ ስህተት መስራት የተለመደ ነው። ስህተት መስራት ጥሩ ነገር ነው። ምክንያቱም ካልተሳሳታችሁ ወደ ትክክለኝነት ስለማትመጡ ማለት ነው። ነገር ግን ብዙ ጊዜ ስህተት እየሰራን ጥሩ ኮሚኒኬሽን አድርገናል ማለት አይቻልም ማለት ነው። ኦኬ ምንድነው? ስህተቶች ወደ ፐርፌክሽን መምጫ መንገዶች ቢሆኑም ግን ሁልጊዜ ስህተቶችን እየሰራ መቀጠል አለብን ብዬ አላምንም ማለት ነው። እንግሊዘኛ ቋንቋ ንግግር ላይ ጀማሪ ከሆናችሁ ዶንት ወሪ። ኦኬ ስታወሩ ዶንት ወሪ፣ ስፒክ as you like as you want። እንደፈለጋችሁ አድርጋችሁ ሰባብራችሁ ማውራት ትችላላችሁ ማለት ነው። ምክንያቱም በሰባበራችሁት ቁጥር እየተቃና የሚመጣ ነገር ቢኖር እንግሊዘኛ ቋንቋ ነው። ዛሬ ሰበራችሁ ማለት ነገ ይቃናል ማለት ነው። you can't make it, I mean like just break it until you make it ነው የሚባለው። እስከሚቃና ድረስ ሰባብረው ነው የሚባለው ማለት ነው። ኦኬ ስለዚህ ጀማሪ ከሆናችሁ እየሰባበራችሁ ብታወሩ መክራለሁ ማለት ነው። ደረጃችሁ ከፍ እያለ ሲመጣ ግን እያስተካከላችሁ ብታወሩ በጣም መክራለሁ ማለት ነው። የእንግሊዘኛ የንግግር ሌቭልን በተመለከተ ሰዎች በሶስት ነው የሚከፈሉት። አንደኛ ቢግነርስ ናቸው፣ ጀማሪዎች ናቸው። እንደዚህ አይነት የቋንቋ ተናጋሪዎች ቃላት እየፈለጉ ነው የሚያወሩት። ለምሳሌ I am he doesn't like to me ምናምን እንደዚህ አይነት ንግግር ነው ያላቸው ማለት ነው። ኦኬ ስለዚህ ቃላት እየፈለጉ ነው የሚያወሩት። እነዚህ ቢግነር ናቸው። ስለዚህ በዚህ ሌቭል ላይ ካላችሁ እናንተ ጀማሪ ናችሁ ገና ማለት ነው። ማሳደግ የሚጠበቅባችሁ ብዙ ነገር አለ ማለት ነው። ሁለተኛ አይነት የእንግሊዘኛ ተናጋሪዎች ደግሞ ኢንተርሚዲየት የሚባሉት ናቸው። ኢንተርሚዲየት ማለት ሐሳባቸውን ለመግለጽ በተቻለ መጠን ይሞክራሉ። ቃላት አይፈልጉም፣ በብዛት ይሞክራሉ። ረዥም አረፍተ ነገሮችን ለማውራት የሚሞክሩ ናቸው። ኢንተርሚዲየት ሌቭል ናቸው ማለት ነው። ስለዚህ በዚህ ውስጥ ካላችሁ ሐሳባችሁን ለመግለጽ የምትንደረደሩ የምትሞክሩ፣ አንዳንዴ አልፎ አልፎ ፓውዝ ቢኖርም ግን ደግሞ የምትሞክሩ ካላችሁ ኢንተርሚዲየት ሌቭል ውስጥ ነው ያላችሁት ማለት ነው። ሶስተኛ አይነት የእንግሊዘኛ ቋንቋ ተናጋሪዎች አድቫንስድ የሚባሉ ናቸው። አድቫንስድ ሌቭል ለርነርስ ኦኬ ኦር አድቫንስድ ስፒከርስ የሚባሉት ናቸው። እንደዚህ አይነት ተናጋሪዎች ደግሞ ከሰዎች ጋር በብቃት መግባባት የሚችሉ ናቸው ማለት ነው። ስለዚህ ከዚህ ውስጥ አንዱን ታገኙታላችሁ፣ የራሳችሁን ሌቭል ማለት ነው። ስለዚህ ቀደም ብዬ እንደነገርኳችሁ ቃላት እየፈለጋችሁ የምታወሩ ከሆነ ቢግነር ናችሁ። ስለምንም ሳትጨነቁ እንግሊዘኛውን እየሰባበራችሁ ማውራት አለባችሁ ማለት ነው። ደረጃችሁ ከፍ እያለ ሲመጣ ግን መጠንቀቅ ይጠበቅባችኋል ማለት ነው። አሁን ደግሞ እነዚህን ስህተቶች እንዴት ሊፈጠሩ ይችላሉ? ብዙ ጊዜ የምንሰራቸው ስህተቶች እንዴት ሊፈጠሩ ይችላሉ? አንደኛ ከእውቀት ማነስ ወይንም ከልምምድ ማነስ ይመጣል። እንግሊዘኛ በባህሪው ባለጌ ቋንቋ ነው። ምክንያቱም በየዕለቱ አዳብሩኝ ይላል ማለት ነው። በየዕለቱ መዳበር ይፈልጋል ማለት ነው። አሁን ዛሬ የሆነ ነገር አውቃለሁ ሳይሆን ያንን ነገር በየዕለቱ ማዳበር አለባችሁ፣ አሊያ ይረሳል ማለት ነው። ሁለተኛ በመሰለን ስናወራ ዝም ብለን በመጣልን ስናወራ ስህተቶች ይፈጠራሉ ማለት ነው። ኦኬ እንግሊዘኛ ቋንቋ ህግ አለው።
በዘፈቀደ ዝም ብሎ አይወራም ማለት ነው። ስለዚህ በዘፈቀደ ስናወራ እንደዚህ አይነት ስህተቶች ይፈጠራሉ። በሶስተኛ ደረጃ የሚፈጠሩ ደግሞ ስትራክቸሩን በደንብ ባለማወቅ፣ የግራመሩን ህግ ጠንቅቆ ባለማወቅ ስህተቶች ይፈጠራሉ ማለት ነው። አሁን ደግሞ ብዙ ጊዜ የምንሰራቸው ስህተቶች ምን ላይ ናቸው የሚለውን ዳራውን ልስጣችሁ ማለት ነው። እንደዚህ አይነት ኮንሴፕቱን ስትረዱት ከዛ በኋላ ስህተቶችን የት ላይ ነው የምሳሳተው፣ ትክክለኛ ንግግር እንዴት እናገራለሁ ወደሚለው ስለምትመጡ ማለት ነው። አንደኛ ፕሪፖዚሽን ሚስቴክ ነው። ፕሪፖዚሽን ፕሌስስ ምናምን ምንላቸው እንደ አት፣ ኢን እንደዚህ አይነት ነገሮች። ስለዚህ ፕሪፖዚሽን ላይ አባውት አጠቃቀም ላይ ልንሳሳት እንችላለን ማለት ነው። ኦኬ እሺ። ሁለተኛ ቨርብ አግሪመንት ነው። ቨርብ አግሪመንት ማለት የምንጠቀመው የአረፍተ ነገር ባለቤት ከቨርቡ ጋር ወይንም ከድርጊቱ ጋር መግጠም አለበት ማለት ነው። ኦኬ ከቨርቡ ጋር መግጠም አለበት ማለት ነው። ሶስተኛ ፓተርን ስትራክቸር ፕሮብሌም ነው። ለምሳሌ ፓተርኖች በሁለት ነው የሚከፈሉት፣ ሴንቴንስ ፓተርን እና ኮስችን ፓተርን ብለን። ሴንቴንስ ፓተርን ብዙ ጊዜ በአረፍተ ነገር ባለቤት ነው የሚጀምረው። ለምሳሌ እኔ ብላችሁ ነው የምትነሱት አይ፣ አንተ ብላችሁ ነው የምትነሱት ዩ፣ እሷ ብላችሁ ነው የምትነሱት ሂ፣ ሶሪ ሺ፣ እሱ ስትሉ ደግሞ ሂ፣ ለወንበር ለእቃ ደግሞ እሱ ስትሉ ደግሞ ኢት። እነዚህ የአረፍተ ነገር ባለቤት ናቸው። ለምሳሌ ፕሉራል ብናደርገው ወይንም ብዙ ቁጥር ብናደርገው እኛ ስንል ዊ፣ እነዚህ የአረፍተ ነገር ባለቤቶች ናቸው ማለት ነው። ስለዚህ ፓተርን ስትራክቸሩን ለምሳሌ ጥያቄ ከሆነ ማለት ነው በሳብጀክት ኦፍ ሴንቴንስ ነው የሚጀምረው። ኦኬ ጥያቄ አረፍተ ነገር ከሆነ በሳብጀክት ኦፍ ሴንቴንስ ነው የምንጀምረው። ያ ማለት እኔ ብላችሁ ነው የምትነሱት ማለት እኔ ጎበዝ ነኝ፣ አይ አም ክሌቨር፣ እኔ ደህና ነኝ፣ አይ አም ጉድ፣ እንደዚህ ነው የምትሉት ማለት ነው። ኦኬ ስለዚህ አረፍተ ነገር ከሆነ እኔ ብላችሁ ነው የምትነሱት። ጥያቄ ልጠይቁ ከሆነ ግን እኔ ብላችሁ አትነሱ ወይም አንተ ብላችሁ አትነሱም ማለት ነው። በአረፍተ ነገር የመጠየቂያ ግሶች ነው የምትነሱት ማለት ነው። ኦኬ ዱዩ ብላችሁ ነው የምትነሱት ማለት ነው። ዱዩ ወይንም ነህን ከሆነ አርዩ ብላችሁ ነው የምትነሱት ማለት ነው። ለምሳሌ እንግሊዘኛ ቋንቋ ትናገራለህ፣ አሁን ይሄ ድርጊት ነው። ስለዚህ ዱዩ ብዬ መነሳት አለብኝ ማለት ነው። የድርጊት ጥያቄ ከሆነ ዱዩ ነው። ዱዩ ስፒክ፣ ዱዩ ኢት፣ ዱዩ ላይክ ተብለው ነው የሚጀመሩት ማለት ነው። ነህን ከሆነ ግን የማንነት ነው፣ የማንነት ጥያቄ ነው። ለምሳሌ ቶሎሳ ነህን፣ ኢትዮጵያዊ ነህን ከሆነ የማንነት ጥያቄ ነው ማለት ነው። አርዩ ብዬ እነሳለሁ። አርዩ ሚስተር ቶሎሳ፣ አግብተሃል፣ አርዩ ሜሪድ ይሆናል። አሞሃል፣ አርዩ ሲክ ምናምን እንደዚህ እያለ የማንነት ጥያቄ እንጠይቃለን ማለት ነው። ኦኬ ስለዚህ ለምሳሌ ሚስት አቶ ቶሎሳ ነህን አርዩ ነው እንጂ ዱዩ አለ። ዱዩ ሚስተር ቶሎሳ አይባልም ማለት ሮንግ ነው የሚሆነው። ሌላው ብዙ ጊዜ የምንሳሳተው በፓተርን ስትራክቸር ላይ ለምሳሌ ከአሜሪካ ነው ወይ የመጣኸው ጥያቄ ነው አይደለም። ዩ አር ፍሮም አሜሪካ፣ አሁን እንደዚህ አይባልም። ዩ አር ተብሎ አይጀመርም ማለት ነው። ምክንያቱም ጥያቄ ስለሆነ በኮስችን ፓተርን ነው የሚጀምረው። ዱዩ ኦኬ ወይንም አር ዩ ፍሮም አሜሪካ፣ አር ዩ ፍሮም አሜሪካ እንደዚህ ነው የምንለው ማለት ነው። እንጀራ ትወዳለህ ከሆነ ግን ኦኬ ይሄ የዲዛየር ነው ወይም ደግሞ ስለሆነ ድርጊት እየጠየቅን ነው። ዱዩ እናለን። ዱዩ ላይክ ፓስታ፣ ዱዩ ላይክ እንጀራ ይሆናል። ስለዚህ ፓተርን ስትራክቸሩ እናበላሻለን አንዳንዴ ማለት ነው። ሌላው በአራተኛ ግራመር ስትራክቸር ነው። ግራመር ሚስቴክስ ምንሰራቸው ግራመር ሚስቴክስ ናቸው። ለምሳሌ ሰለሞን ነገ ይመጣል ነው እንጂ ሰለሞን ነገ መጣ እንልም ማለት ነው። እንደዚህ ካወራን ግራመሩ ተበላሽቷል ማለት ነው። ሌላው ለምሳሌ አይ ድሪንክ ኮፊ የስተርዴይ ናይት፣ ኦኬ ትናንት ቡና እጠጣለሁ አይባልም ማለት ነው። ጠጣችኋል፣ ያለፈ ድርጊት ነው የምታወሩት ማለት ነው። ግራመር ሚስቴክ እንደዚህ ነው የሚሰራው ማለት ነው። አይ ድራንክ ኮፊ ነው የኃላፊ ጊዜ ነው የምናወራው፣ ስለ ትናንት ነው የምታወሩት። አንደኛ ኃላፊ ጊዜ መሆኑን በምናውቃለን። የስተርዴይ ናይት አለ፣ ትናንት ማታ አለ። ትናንት ማታ ቡና ጠጣለሁ አትሉም፣ ትናንት ማታ ቡና ጠጣሁ ነው የሚሆነው። አይ ድራንክ ኮፊ የስተርዴይ ናይት ነው እንጂ አይ ድሪንክ ኮፊ የስተርዴይ ናይት አንልም ማለት ነው። ኦኬ ስለዚህ በዚህ ይሄን እንደ መግቢያ ከሰጠኋችሁ፣ አሁን ደግሞ ብዙ ጊዜ ምንሰራቸውን ስህተቶች ልንገራችሁና እረማቶቻቸውን እየነገርኳችሁ እንቀጥል ማለት ነው።
ኦልራይት ጋይስ፣ እሺ ወደ መጀመሪያው እንምጣ ማለት ነው። እሺ ነምበር 1 ሺ ጎ ቱ ስኩል ኤቭሪ ዴይ። ሺ ጎ ቱ ስኩል ኤቭሪ ዴይ። አሁን ይህ ስህተት ነው ማለት ነው። ስህተቱ ጎ ላይ ነው። ምክንያቱም ሰርድ ፐርሰን ሲንጉለር ስንጠቀም ሂ ሺ ኢት ስንጠቀም ማለት ነው በሲምፕል ፕሬዘንት ቴንስ ጊዜ ኤስ ወይም ኢኤስ መጨመር አለብን። ከምኑ ላይ? ከቨርቡ ላይ ማለት ነው። ጎ ከሚለው ላይ ወይ ኤስ ወይ ኢኤስ እንጠቀማለን ማለት ነው። የግራመሩ ህግ ለምሳሌ ዊ ዶንት ሴይ ሽካም፣ አሁን እንደዚህ አንልም፣ ሽካም አንልም ማለት ነው። ሺ የሚል የአረፍተ ነገር ባለቤት ስለተጠቀምን ኤስ ወይም ኢኤስ እንጨምራለን። ካም የሚለው ቃል በኢ ስላለቀ ኤስ ብቻ እንጨምራለን ማለት ነው። ከዚህ ውጭ ከሆኑ ግን የሆነ የቨርብ የድርጊት ቃል በሲምፕል ፕሬዘንት ጊዜ በኦ የሚያልቅ ከሆነ በኤክስ የሚያልቅ ከገጠመን ግን ኢኤስ ነው የምንጨምረው ማለት ነው። ስለዚህ ሽጎ ስንል በኦ ነው ያለቀው። ጎ የሚለው ቃል ወይንም ቨርብ በኦ ነው ያለቀው ማለት ነው። ጎ ኦ አያችሁ አይደለም? ስለዚህ ኢኤስ እንጨምራለን። ስለዚህ ትክክለኛው የሚሆነው ሺ ጎዝ ቱ ስኩል ኤቭሪ ዴይ ነው የሚሆነው ማለት ነው። ይሄ የመጀመሪያ ስህተት ምንሰራው ነው። ወደ ሁለተኛው ስህተት ስንመጣ አይ አም አግሪ። አያችሁ አሁን ይሄ ቨርብ አግሪመንት ፕሮብሌም ነው ማለት ነው። ምክንያቱም አም የሚለው ቃል ስቴት ኦፍ ቢንግ ነው። አም የሚለው ቃል ማለት ነው። ከአም ጋር ቨርብ መጠቀም አንችልም ማለት ነው። ለምሳሌ አይ አም ስፒክ አንልም ማለት ነው። ከአም ጋር ስፒክ የድርጊት ቃል መጠቀም አይቻልም። አይ አም ጎ አንልም። ከአም ጋር ጎ የሚል የድርጊት ቃል መጠቀም አንችልም። አይ አም አንደርስታንድ የሚለው ሴንስ ቨርብ ነው። ኦኬ ሴንስ ነው። አንደርስታንድ መረዳት ከስሜት ጋር የተያያዘ ነው። ሴንስ ቨርብ ይባላል ማለት ነው። አይ አም አንደርስታንድ አንልም ማለት ነው። ከአም ጋር ሴንስ ቨርብ መጠቀም አይቻልም፣ ወይንም ከአም ጋር የድርጊት ቃል መጠቀም አይቻልም። ስለዚህ አምን እናወጣውና ምን እንላለን ማለት ነው? አይ አግሪ ብቻ። ኦኬ አይ አም አግሪ ሮንግ ሲሆን አይ አግሪ የሚለው ግን ትክክለኛ ንግግር ነው ማለት ነው። ኦኬ በሶስተኛ ደረጃ ሂ ዶንት ላይክ ኮፊ። አሁን ቡና አይወድም ማለት ነው የፈለግነው። ሂ ዶንት ላይክ ኮፊ። ኦኬ የአረፍተ ነገር ባለቤቱ ሂ ነው። ስለዚህ ሂ ነው። ሂ ስንጠቀም ደግሞ ሂ ሺ ኢት ስንጠቀም ዳዝ ነው የሚሆነው እንጂ ዶንት አይሆንም። ለምሳሌ ቡና አልወድም ከሆነ አይ ዶንት እንላለን። አይ ዶንት ላይክ ኮፊ። ኦኬ አይ ዶንት ላይክ ኮፊ። እሱ አይወድም ከሆነ ግን ሶስተኛ መደብ ጾታ ነው፣ እሱ ነው ያልነው ማለት ነው። ስለዚህ ዶንት አንጠቀምም፣ ዳዝንት ነው የሚሆነው። ሂ ዳዝንት ላይክ ኮፊ ይሆናል። እሷ አትወድም ከሆነ ሺ ዳዝንት ላይክ ኮፊ ይሆናል እንጂ ሂ ዶንት ላይክ አንልም ማለት ነው። ይሄም ሶስተኛ ምንሰራው ስተት ነው ማለት ነው። እሺ አራተኛ I have 25 years old። አሁን እድሜያችንን ለመናገር ፈልገን ነው። ኦኬ have የሚለውን የምንጠቀመው when we want to talk about possession፣ ስለ ንብረት ስናወራ ነው የምንጠቀም። ከዛ ውጭ have አንጠቀምም ማለት ነው። ለምሳሌ I have a car። ኦኬ ንብረት ነው አይደለ? መኪና አለኝ። I have 2 brothers። ኦኬ ሁለት ወንድሞች አሉኝ። I have an appointment፣ ቀጠሮ አለኝ። አሁን ይሄ ስለ ንብረት ወይንም ስላላችሁ ነገር ስታወሩ ነው ማለት ነው። ስለ እድሜ ከሆነ I have አንልም፣ I am ነው የምንለው ማለት ነው። ለምሳሌ I am 25 years old፣ 25 ዓመቴ ነው። ስለዚህ እድሜያችሁን ስታወሩ I have አትሉም፣ I am ነው የምትሉት ማለት ነው። አምስተኛ I didn't went to school። ኦኬ I didn't went to school። አሁን ይሄ ያለፈ ድርጊት ነው። didn't የሚለው ደግሞ ኔጌቲቭ ነው። ኦኬ ስለዚህ ያለፈን ድርጊት didn't እና went የሚል ሁለት ሐላፊ ቃል በአንድ አረፍተ ነገር ላይ መጠቀም አይቻልም ማለት ነው። ኦኬ didn't ከተጠቀማችሁ ቨርቡ የሚሆነው verb 1 ነው የሚሆነው። ኦኬ I didn't go ነው እንጂ I didn't ብለን እንደገና ሌላ ሐላፊ ቃል went መጠቀም አንችልም ማለት ነው። ስለዚህ I didn't went አንልም፣ I didn't go to school ነው የምንለው ማለት ነው። ኦኬ ግልጽ እየሆነላችሁ ነው ብዬ ተስፋ አደርጋለሁ። ስድስተኛ can you explain me፣ እንደዚህ አንልም ማለት ነው። ኦኬ explain የሚለው ቃል to ይፈልጋል።
ኦራይት ይሄ ሞኖ ትራንዚሽን ቨርብ ይባላል። ኦራይት እነዚህ ነገሮች ቱ ይፈልጋሉ። ስለዚህ የሚሆነው ካን ዩ ኤክስፕሌን ኢት ቱ ሚ ነው የሚሆነው። ካን ዩ ኤክስፕሌን ኢት ቱ ሚ ይሆናል ማለት ነው። ካን ዩ ኤክስፕሌን ሚ ዘ ሩል ሳይሆን ካን ዩ ኤክስፕሌን ዘ ሩል ቱ ሚ ነው የሚሆነው ማለት ነው። ኦኬ ስለዚህ እነዚህ ኤክስፕሌን ምናምን የሚባሉት ደግሞ ምን ይፈልጋሉ ማለት ነው? ቱ ይፈልጋሉ ማለት ነው። ለምሳሌ ሊስን ሚ አትሉም ማለት ነው። ሊስን የሚለው ቃል ቱ ይፈልጋል። ሊስን ቱ ሚ ነው የሚሆነው ማለት ነው። ኦኬ ሰባተኛ ማይ ማዘር wanted that I be a doctor እንደዚህ አትሉም። ማይ ማዘር wanted that I be a doctor እናቴ ዶክተር እንድሆን ትፈልግ ነበር እንደዚህ አይገለጽም ማለት ነው። የሚሆነው ማይ ማዘር wanted me to be a doctor እንደዚህ ነው የሚገለጸው ማለት ነው። ማይ ማዘር wanted me አያችሁ። ማይ ፋዘር wanted me to be a doctor አባቴ ዶክተር እንድሆን ይመኝ ወይንም ይፈልግ ነበረ እንደዛ ነው የሚሆነው ማለት ነው። እሺ ስምንተኛ I always go to school by foot ኦኬ አሁን የዚህ ችግር ፕሪፖዚሽን ላይ ነው። በእግር ነው የሚሄደው ከሆነ by foot አንልም on foot ነው የምንለው ማለት ነው። we use by when we talk about transportation by የሚለውን የምንጠቀመው ስለ ትራንስፖርቴሽን ስናወራ ነው። by car ነው የምትሉት። ለምሳሌ ሁልጊዜ ወደ ትምህርት ቤት በመኪና እሄዳለሁ I go to school by car ነው የምትሉት። ኦኬ ነገር ግን ወደ ትምህርት ቤት የምትሄዱት በእግራችሁ ከሆነ by አትሉም። I go to school on foot ነው የሚሆነው ማለት ነው። ኦኬ ዘጠነኛ she speaks English good አሁን ይሄ ልክ አይደለም። she speaks English good ልክ አይደለም ማለት ነው። good የሚለው ቃል adjective ነው። adjective describes noun adjective የምንጠቀመው ስሞችን ስንገልጽ ነው። ለምሳሌ ቤቱን ስንገልጽ that's a big house ነው የምትሉት። ኦኬ house የሚለው ቃል ቤት የምንለው ቃል ስም ነው። ስለዚህ ስሙን ለመግለጽ big እጠቀማለሁ big house ስላለው ወይም ደግሞ ትንሽ ቤት ከሆነ small እላለሁ small house ስላለው ኦኬ የቤቱን ትንሽነት ገለጽኩ ማለት ነው። አሁን ለምሳሌ አድጀክቲቮች ወይንም ተቀጽላ የሚባሉት ማለት ነው ወይንም ገላጭ የሚባሉት ለምንድን ነው ያስፈለጉት? ለምሳሌ እኔ ቤት አለኝ ካልኩኝ ጥያቄ ያስነሳል። ምን አይነት ቤት ነው የሚል ጥያቄ ያስነሳል ማለት ነው። ትልቅ ቤት አለኝ ካልኩ ግን የሆነ ፒክቸር ሰጠዋችሁ ማለት ነው። ጥያቄ ያስነሳም ትልቅ መሆኑን ተናገርኩ ማለት ነው። ቪላ ቤት አለኝ ስል አይነቱን ተናገርኩ ማለት ነው። አፓርታማ ነው ወይስ ቪላ ቤት የሚለውን ተናገርኩ ማለት ነው። ኦኬ ስለዚህ የዚህ ችግር ምንድነው? ስፒክ ማለት ድርጊት ቃል ነው። ስለዚህ ድርጊት ገላጭን የምንጠቀመው ማለት ነው። ድርጊቱን የሚገልጽ ቃል አድቨርብ ይባላል ማለት ነው። ስለዚህ ትክክለኛው አነጋገር የሚሆነው she speaks English well ነው የሚሆነው። well የሚለው ቃል አድቨርብ ነው። ምንን ይገልጻል? ድርጊትን ይገልጻል። ስፒክ እንዴት እንደምታወራ ነው እንጂ ኦኬ እንዴት እንደምታወራ እየተናገርኩ ነው ማለት she speak English well ነው እንጂ she speak English ብዬ good የሚል adjective ቃል አልጠቀምም ማለት ነው። አስረኛ I can speaks English I can ብዬ እንደገና speaks ቨርቡ ላይ ኤስ አይጨመርም። ይሄ እነዚህ ካን ኮድ የሚባሉት ሞዳል ኦግዚላሪ ቨርብ ናቸው። ስለዚህ ኤስ አይጨምሩም ማለት ነው። I can speak English ነው የሚሆነው። ኦኬ I can speak English ነው። ስለ ሶስተኛ ሰው መደብ ሳወራም ለምሳሌ እሱ ስልም ኤስ አልጨምርም። he can speaks አልልም ማለት ነው። he can speaks አልልም። he speaks English እላለሁ። ነገር ግን he can ብዬ እንደገና ኤስ አልጨምርም። ሞዳል ኦግዚላሪ ቨርቦች ካሉ ኤስ አንጨምርም ማለት ነው። ኦኬ ምንም እንኳን የአረፍተ ነገር ባለቤቱ he she it ቢሆንም በሞዳል ኦግዚላሪ ቨርብ ጊዜ ኤስ አንጨምርም ማለት ነው። የዛሬው ትምህርታችን ይሄንን ይመስላል። በጣም ግልጽ ነው ብዬ ተስፋ አደርጋለሁ። ለወደፊቱ እንደዚህ አይነት ጠቃሚ ትምህርቶች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። ይሄንን ትምህርት ላይክ በማድረግ ጀምሩት። ይሄ ክፍል 1 የተለመዱ ስህተቶችን የምንሰራበት ነው። ክፍል 2 እና ክፍል 3 ይቀጥላል ማለት ነው። ጆሮ ሰጣችሁ ስላደመጣችሁኝ እጅግ አድርጌ ነው የማመሰግነው። Bye bye. Thank you for watching. Welcome to this YouTube channel. Designed to help you fundamental English is advanced. They don't have to buy 10 different books. So I learned